ሰላም ቤተሰቦቼ፣ ዛሬ ደግሞ ምርጥ ምክር ነው የምመክራቸው። ሰው በጥሞና አዳምጡኝ። አትችሉም የሚሏችሁን ሰዎች ራቁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ቻናል ተመልካቾቼ እንደምን አላችሁ? አልሐምዱሊላህ እኔ ደህና ነኝ። በያላችሁበት የዓለም ዳርቻ ሁላችሁም ሰላም ይብዛልኝ። አላህ እዝነትና ረህመት አይለያችሁ። ቤተሰቦቼ ወዳችኋለሁኝ። እስከ ዛሬ አብራችሁኝ ያላችሁ ሰብስክራይብ ያደረጋችሁኝ የምትከታተሉኝ በሙሉ ሁላችሁም ከልብ አመሰግናለሁ። ወዳችኋለሁኝ። ቪዲዮ ላይክ በማድረግ ጀምሩት። ለቻናሌ ደግሞ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በመቀጠል ሁሌ የምለቀው ቪዲዮ እንዲደርሳችሁ የደውል ምልክቷን ብላክ ማድረጋችሁን አትርሱ። የምር አብራችሁ ስላላችሁ ከጀመርኩ ጀምሮ እስካሁን ድረስ አብራችሁኝ ያላችሁ የኔ ኳሊቲ ምርጥ ቤተሰቦች፣ ከብዛት ጥራት ይባላል አይደለ? የምርም ወዳችሁ ምርጥ ምርጥ ልጆች አላችሁ እና ሁላችሁ ከልቤ ነው የምወዳችሁ። አመሰግናችኋለሁኝ። ዛሬ በአዲስ ቪዲዮ መጥቻለሁ። ከእንግዲህ በኋላ አልጠፋም። ኢንሻአላህ ቻናል የሚያደገልኝ ነው፣ እየጨመረ ነው። አሁን ቪዲዮ ስንሰራ ያው እንደዛ ብዬ ያለፈልፍባችሁም ለማንኛውም ማለት ነው። እስኪ ዛሬ ምን ልነግራችሁ መሰላችሁ? መቼም ሁሉም ሰው የራሱ የሆነ ስኪል አለው፣ ብቃት። አንዳንዴ ሰዎችን መናቅ ጥሩ አይደለም። ይጠቅማሉ ያላላችኋቸው ሰዎች ንግግር ይጠቅማል። ሰውን እንደዛ አይታችሁ ምን አይነት ሰው እንደሆነ መገመት አትችሉም። አንዳንዴ የምትንቋቸው ሰዎች ብዙ ቁም ነገር አላቸው። የምር ሲሪየስ ደግሞ የሆነ ትልቅ ነገር ላይ የጠበቃችኋቸው ሰዎች ደግሞ እናንተ እንደምትገምቷቸው ትልቅ አድርጋቸው እንደምትስሏቸው አመለካከታቸው ኤቭሪቲንጋቸው የሳላችኋቸው ግን ከዛ በኋላ እኔ እንደዚህ ለካ አልነበረም የጠበቅኩት ምናምን እንደዚህ አትመስለኝም ነበር አትመስኝም ነበር ብላችሁ አታውቁም? እኔ አውቃለሁኝ፣ ብለውኝም አውቃለሁ፣ እኔም ብዬ አውቃለሁኝ። የሰው ልጆች ብዙ አይነቶች አለን፣ ብዙ አይነት ሰው አለን። ግን ባለባበሱ፣ በፊዚካሉ፣ በመልኩ፣ በከለሩ አይለይም። አመለካከታችን ነው በቃ ቆንጆም ንጹህም ሰው እንዲወደንም የሚያደርገን ብዬ አስባለሁኝ። እናማ ዛሬ ለስኬታችሁ መንስኤ የሚሆን ነገር እስኪ ከማዳምጠው ከምሰማው ልንገራችሁ። ስኬታማ ሰው ለመሆን በጀመራችሁት ወይንም በያዛችሁት ስራ ዳር መውጣት አለባችሁ። ብትወድቁም የተለያየ ችግሮች ቢገጥማችሁም ተስፋ አለመቁረጥ እና ደግሞ ለሰዎች አታማክሩ። ስለ አላማችሁ ወደፊት መሆን ስለምፈልጉት ስለምሰሩት። ምክንያቱም አንዳንድ ሰዎች አትችሉም ይሏችኋል እና አላማችሁን በአጭር ያስቀሩታል። የወደፊት አላማችሁን ህልማችሁን በቃ ዴይ ቱ ዴይ ማድረግ የምፈልጉትን ነገር ሜቢ ሰው ለሰው መድኃኒት ነው፣ ግን በቃ አትችሉም ከሚላችሁ ሰዎች መራቅ አለባችሁ። እችላለሁ ብላችሁ ማድረግ አለባችሁ። ያን ነገር ደግሞ እርግጠኛ ነኝ ትደርሱበታላችሁ፣ ትችላላችሁ። ግን በቃ መታገስ ከቻላችሁ፣ ነገም ሌላ ቀን ነው ካላችሁ፣ የወደፊቱን በቃ አሁን ነው ያላችሁበትን ስቴጅ በአጭር እንትን ለማለት መሞከር እና ደግሞ ጓደኛ መምረጥ ይመስለኛል። ሀታ ከቤተሰብም ዙሪያ ቢሆንም አላማችሁን የሚደግፍላችሁ አለ። በዛውም በተቃራኒ አይ ይሄ እንደዚህ አይደረግም የሚላችሁ አለ። ቀይ መስመር ማድረግ አለባችሁ በህይወታችሁ። ቀይ መስመር ያኔ ሰዎች የእናንተን የማያልፉት የሆነ ነገር ማለት ነው። ይሄ በዚህ ከመጣችሁብኝ እኔ ይሄንን አላደርገውም የሚል አይነት ሰው መሆን አለባችሁ። በራሳችሁ ላይ ራሳችሁ ብቻ ልትወስኑ ይገባችኋል። ብዙ ጊዜ ሰዎች ምን ይሉኝ እንላለን። እኛ ሰዎች ለሰዎች ብለን የምንተው ነገር አለ። ሰው እኮ እንደዚህ ይለኛል፣ ነውር ነው። ሰው ልጅ እኮ ምንም አያደርግላችሁም። እርግጥ ሰው ያስፈልጋል ለሰው፣ ግን ስትወድቁ ከነሱ ከፍ ብላችሁ ሲያዩዋችሁ ሰዎች አይፈልጉም። ማንኛውም ሰው በዙሪያችሁ ያለን በሉት፣ በሩቅ ያለን በሉት፣ ግን ከፍ ብላችሁ ስትታዩ ሁሉም ሰው ይፈልጋችኋል። ይሄ ትክክለኛ የሆነ የሰው ልጅ ላይፍ ነው። ብዙዎች እስኪ የህይወት ታሪክ የሚያወሩትን እንደዚህ የሚዲያው ላይ እስኪ አዳምጧቸው። ሁሉም ሰው መነሻው ትንሽ ነገር ነው፣ ግን በዛ ሰዓት በወደቁበት ሰዓት ያ ምንም በሌላቸው ሰዓት ሰው የላቸውም። ግን መታየት ስትፈልጉ መታየት ስትችሉ ከፍ ብላችሁ ስትታዩ ከሰው ስትበልጡ ፈላጊያችሁ ብዙ። ተረዳችሁኝ አይደለም?
አመጣ። መኝታ ሰዓት ነው በነገራችን ላይ ሰዎች የተኝተው፣ እኔ ደግሞ እስኪ ለምን ብሎግ አልሰራም አልኩኝና መጥበቅ ቁጭ ብዬ ነው የማወራው። ከኋላ ያለውን ኮተት እያያቸው ምንም ማድረግ አይቻልም። አለኩላል ጠንካራ ሁኑ። አላማችሁ ለሰው አትናገሩ። አብሶ ወደፊት እቅዳችሁን ማድረግ የምትፈልጉትን ሰዎች አትችሉም፣ አታደርጉትም በማለት እንዳታደርጉት ስለሚያደርጓችሁ ነው። የሆነ በር ሲከፈት ድምፅ ሰምቼ ለማውራት የፈለጉትን ቴንሽን ሆንኩኝና ረሳሁትኝ። ብዙ ነገር ላወራችሁ ፕላን አድርጌ መጣና ወላሄ ከዛ ቪዲዮ ላይ ሲሆን እርስስት የማደርገው እኔ ምን ክሂል የሌለኝ መሰላችሁ? የሰማሁትን ደግሜ ማውራት አልችልም። ለምን እንደው አላውቅም። ጭንቅላቴ የዛን ያክል ሴቭ አያደርግም እንጂ በጣም ብዙ ነገር የምነግራችሁ የምሰማው ነገር ነበረ። ለማንኛውም አሁን ቴንሽን ሆኛለሁኝ። ቀጣይ ቪዲዮ ኢንሻአላህ እመጣለሁኝ። ሰብስክራይብ አድርጉ። አሁንም ሰብስክራይብ እያደረጋችሁ ኢንሻአላህ ጉዞ ወደ 4000 ትንሽ ነው የቀረኝ። 4000 እንገባለን። 4000 ከገባን 5000 6000 እያለን ይቀጥላል ማለት ነው። ኔክስት ቪዲዮ እመጣለሁ። ቤተሰቦች እወዳችኋለሁ። ቃል የለኝም ለእናንተ። አስተያየታችሁን ኮሜንት ላይ ጻፉልኝ። ይሄን አታድርጊ፣ ይሄንን አድርጊ፣ የምታደርጊ ጥሩ ነው እያላችሁ ይሄን ቪዲዮ እስከ መጨረሻው ላዳመጣችሁት ነው የመልእክቴ። ኮሜንት ጻፉልኝ። ሪል ኮሜንታችሁን እተገብረዋለሁኝ። ለምን ስለምትወዱኝ ስላዳመጣችሁኝ ነው ኮሜንት የምትሰጡኝ። ምርጥ ምርጥ ኮሜንት ጻፉልኝ፣ አነባለሁኝ። እስኪ እንደዚህ ብትሰሪም በሉኝ። መስራት የምችለውን ሁሉ እሰራለሁኝ ኢንሻአላህ በኢዝኒላህ። በቃ አሁንማ ካሜራውን ተላምደነዋል። በፊት ነበር ሳወራ ቆንጆ አይደለሁም ነበር የምለው ታስታውሳችሁ ማለት ነው። አሁን ግን ከቆንጆ አይደለሁም። በቃ እንደዚህ ለማውራት ኢንሻአላህ የሰው ልጅ ያያቸው ስቴፕ ባይ ስቴፕ ያድጋል፣ ማንነቱን ይለውጣል። አሁን ማውራት እየቻልኩ ነው። በደንብ ነው የማወራችሁ። ያው እኛ የመዳም ቅመሞች ብዙውን ጊዜ በስራ ቦታ ስለሆነ የምናሳልፈው ስራ ነኝ። የዛን ያክል ለቪዲዮ ልጆች ጋር በምተኛው እኔ አይመቸኝም። ለዛ ነው እንጂ ከዩቱብ መጥፋት አልፈልግም። ዩቲዩብን በጣም ነው የምወደው። በጣም ምርጥ ምርጥ ልጆችን አስተዋውቆኛል። ከተዋለደ የተዋደደ ይባላል። የምር በቻናሌ በዩቲዩብ ቻናል በቲክቶክ በሁሉም ሚዲያ የማውቃቸው ምርጥ ልጆች ደስ የሚያስብሉኝ ልጆች አሉኝ። እናንተን አላህ ስለሰጠኝ እወዳችኋለሁ፣ አመሰግናለሁኝ። ስጠፋ ሀታን እና አሁን እነዚህ ሰብስክራይብ ሆኖ ነው እያልኩኝ ያላችሁኝ ሰብስክራይቦች ስጠፋ ምነው ጠፋሽ ወይኗ ብለው የሚጽፉልኝ አሉ። አልጠፋም አሉኝ። ለምትወዱኝ እኔም ውድድር ማረጋችሁ፣ ለምትጠሉኝ ውድድር ማረጋችሁ እናንተ ብርታት ናችሁ። በርቺ፣ አትጥፊ፣ ቪዲዮ ስሪ ስትሉ በጣም ነው ደስ የሚለው። እና ቤተሰቦች እወዳችኋለሁኝ። ደግሞ እኔን ማግኘት ከፈለጋችሁ ማለት ነው ፌስቡክ አካውንቴ እነግራችኋለሁኝ። ወይንሸት በእንግሊዘኛ ማለት ነው። ወይንሸት ብላችሁ ከዛ ወይኔ ካላችሁ ይወጣላችኋል የኔ ፌስቡክ። ኦር ቲክቶክ ላይም እንደዛው ማንኛውም ሶሻል ሚዲያ ላይ ወይንሸት ወይኔ ነው የሚለው አካውንቴ። ደስ ይለኛል የዩቲዩብ ቤተሰቦችን ባወራችሁ በማንኛውም ሶሻል ሚዲያ አም ሀፒ የምር እና ወዳችሁ እዚህ ድረስ ስለተከታተላችሁኝ አመሰግናለሁ። በጣም ነው የምወዳችሁ ቤተሰቦቼ። ቀጣይ ቪዲዮ እመጣለሁ ኢንሻአላህ። አልጠፋም። ካሁን በኋላ ከስራ እያቃረጥኩኝ እረፍት ስሄድም በተለያየ አጋጣሚ እሰራለሁኝ ቪዲዮ እና የምታበረታቱኝ ወይንዬ እንኳን ደህና መጣሽ የምትሉኝ ቤተሰቦች ሁላችሁንም ከልብ አመሰግናለሁ። አንድነታችሁ አብሮነታችሁ እስከ መጨረሻው አይለየኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ኔክስት እንገናኝ።